ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በባለፈው ሳምንት ክፍል 1 ፕሮግራማችን ላይ ይዞታ ምንድነው፣ ሶስት አይነት ይዞታዎች አሉ ሲባሉ ምን ምንድናቸው፣ እነዚህም የግል የወልና የመንግስት ይዞታዎች እንደሆኑ፣ የይዞታ መብት የጊዜ ቆይታን በተመለከተ ደግሞ የጊዜ ገደብ እንደሌለውና የይዞታ መብቶች የሚባሉት ደግሞ በአንቀጽ 8 ንዑስ አንቀጽ 2 ላይ እንዳሉት በመሬቱ የመጠቀም መብት፣ የማከራየት መብትን፣ ለጋራሽ መስጠት መብትን፣ የመጠቀም መብትን በደዋስትና ማስያዝን፣ ከባለሀብት ጋር በጋራ ማልማትን፣ በውርስ ወይም በስጦታ ማስተላለፍን፣ በገጠር መሬት ይዞታ ላይ የተፈራ ንብረት በሽያጭ ማስተላለፍን፣ ኩታ ገጠም ማድረግን፣ ይዞታ ማቀራረብን፣ የግል ይዞታን በኩታ ገጠም ማረስን እንዲሁም በሌላ የገጠር መሬት መለወጥን ያጠቃልላል ብለን ተነጋግረን ነበር። በዛሬው ፕሮግራማችን ደግሞ ተሻሽሎ የወጣውን የአማራ ብሔራዊ ክልል መንግስትን የገጠር መሬት አስተዳደርና አጠቃቀም አዋጅ 310/2018ን መሰረት አድርገን የይዞታ መብቶች ከላይ የተዘረዘሩት ከሆነ ከነዚህ መካከል ለዛሬ እንደ አርዕስት የመረጥነው በይዞታ የመጠቀም መብትን ለብድር ዋስትና ማስያዝን ነው። ቀጥታ ወደ ዛሬው ፕሮግራማችን ከመግባታችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ያሳልፋችኋለሁ። በይዞታ የመጠቀም መብትን ለብድር ዋስትና ማስያዝ። አንደኛ፣ የገጠር መሬት ባለይዞታው የመጠቀም መብቱን ልብ በሉ፣ የመጠቀም መብቱን ለፋይናንስ ተቋማትና ለገንዘብ ቁጠባና ብድር ህብረት ስራ ማህበራት የብድር ዋስትና አድርጎ ማስያዝ ይችላል። እዚህ ላይ ልናስተውል የሚገባው የሚያስይዘው የመጠቀም መብቱን መሆኑን ነው። ስለሆነ የመጠቀም መብቱን ለብድር ዋስትና ማስያዝ የሚችል ከሆነ የብድር ዋስትናው ዘመኑ ምን ያህል ነው የሚል ጥያቄ ቢነሳ የሚወሰነው በተወያዩ ወገኖች ስምምነት መሰረት ሲሆን፣ ነገር ግን ይህ ዘመን ከ10 ዓመት ሊበልጥ አይችልም። በመጀመሪያ ላይ ያነሳኑ ነጥብ ለራሱ የመጠቀም መብቱን ለብድር ዋስትና ማስያዝ እንደሚችል ተነጋግረን ነበር። ሁለተኛ ነጥባችን የምንመለከተው ለራሱ ከቻለ ሌላ ሰውስ ይችላል ወይ የሚለውን ነው። ማለትም ለጓደኛው ወይም ለቤተሰቡ ማስያዝ ይችላል ወይ የሚለውን ነገር ስንመለከት የገጠር መሬት ባለይዞታው የመጠቀም መብቱን ለሌላ ሰው ብድር ዋስትና አድርጎ ማስያዝ ይችላል፣ የሚከለክለው ነገር እንደሌለ ያስቀምጣል ማለት ነው። ሶስተኛ፣ የብድሩን መጠን በተመለከተ ደግሞ አበዳሪው ለተበዳሪው የሚያበድረው የተበዳሪውን እቅድ ሊያሳካ የሚችል እንዲሆን የመሬቱን እምቅ አቅም ከፍተኛ ጣሪያ መሰረት በማድረግ ሊሆን ይገባል። አራተኛ፣ ከላይ እንደተመለከት ነው ለራሱም ሆነ ሌላ ሰው የመጠቀም መብቱን ለብድር ዋስትና ማስያዝ እንደሚችል ተነጋግረን ነበር። የመጠቀም መብቱን ለብድር ዋስትና ካስያዘ በኋላ ብድር ተበድሮ ይህ ሰው መክፈል ባይችል ቀጥሎ ሊሆን የሚገባው ነገር ምንድነው የሚለውን ነገር ስንናገር ተበዳሪው ብድሩን መመለስ ባይችል፣ ማለትም በብድሩ መመለሻ ጊዜ ሙሉ በሙሉ ወይም በከፊል ባይመልስ አበዳሪው ለተበዳሪው ይዞታ መብቱን ለምን ያህል ጊዜ ነው የሚይዘው የሚለው ነገር በስምምነታቸው ላይ በግልጽ መቀመጥ አለበት። ለ3 ዓመት ነው፣ ለ5 ዓመት ነው፣ ለ6 ዓመት ነው የሚለው ነገር በግልጽ መቀመጥ አለበት። ነገር ግን ይሄ ጊዜ ከ10 ዓመት ሊበልጥ አይችልም። አሁን አበዳሪው ተበዳሪው ብድሩን ባለመክፈሉ ምክንያት በውሉ ላይ ለተቀመጠው ጊዜ የተበዳሪውን የመጠቀም መብቱን ይዞ ይቆያል። በሚቆይበት ጊዜ የሚይዘው ምን አይነት መብቶችን ነው የሚለውን ነገር ስንመለከት እነዚህ መብቶች ምን ምንድናቸው? የመጠቀም የማከራየት ወይም ለጋራራሽ የመስጠት መብትን ደግመዋለሁ፣ የመጠቀም የማከራየት ወይም ለጋራራሽ የመስጠት መብትን ነው የሚኖረው ማን? አበዳሪው። ስለሆነ ሙሉ በሙሉ ከይዞታው የሚያፈናቅለው አይደለም ማለት ነው። አምስተኛ፣ ቀደም ብለን የተመለከትነው ሙሉ በሙሉ ያልተከፈለ ዕዳን ከሆነ አሁን ደግሞ የምንመለከተው በከፊል ያልተከፈለ ዕዳን ነው። በግማሽ ያልተከፈለ ብድርን አበዳሪው የተበዳሪውን ያልከፈለውን የብድሩን መጠን ያህል ወይም ያልተከፈለውን ብድር ታሳቢ ያደረገ መሆን አለበት። ለምሳሌ ብድሩ 20 ሺህ ብር ቢሆንና የመሬቱን የመጠቀም መብት አበዳሪው ተበዳሪው ብድሩን ባይከፍል የሚይዘው ለ4 ዓመት ቢሆን እና ተበዳሪው 10 ሺህ ብር ከፍሎ 10 ሺህ ብር ባይከፍል አበዳሪው መሬቱ ላይ ያለው የመጠቀም መብት እና የአከፋፈል ሁኔታ ያልተከፈለውን 10 ሺህ ብር ብቻ፣ ልብ ብላችሁ አስተውሉልኝ፣ ያልተከፈለውን 10 ሺህ ብር ብቻ ታሳቢ ያደረገ መሆን አለበት ማለት ነው። ስድስተኛ፣ አበዳሪው ዕዳውን ባለመክፈሉ በውሉ በተቀመጠው የጊዜ ገደብ የተበዳሪውን መሬት የመጠቀም መብት ይዞ ሲጠቀም ከአበዳሪው ገንዘብ በላይ ጥቅም ቢያገኝ ተበዳሪው ከዚያ አበዳሪው ካገኘው ተጨማሪ ጥቅም መጠየቅ አይችልም። ለምሳሌ አበዳሪው ለተበዳሪው 100 ሺህ ብር ቢያበድረውና ብድሩ ባይከፈል አበዳሪው መሬቱን የሚይዘው ለ4 ዓመት ቢሆን አበዳሪው
አበዳሪው ተበዳሪው ብድሩን ባለመክፈሉ ምክንያት ለ4 ዓመት መሬቱን ሲይዝ 150 ሺህ ብር ቢያገኝ፣ ልብ በሉ ብድሩ 100 ሺህ ብር ነበር። ነገር ግን አበዳሪው ያገኘው 150 ሺህ ብር ነው። በዚህ ሁኔታ ላይ አበዳሪው ያገኘውን ተጨማሪ 50 ሺህ ብር በተመለከተ ተበዳሪው እንዲመለስለት መጠየቅ ይችላል ወይ የሚል ጥያቄ ቢነሳ መልሱ በአዋጁ አንቀጽ 15 ንዑስ አንቀጽ 7 መሰረት አይችልም ይሆናል ማለት ነው። ሰባተኛ በተቃራኒው ደግሞ አበዳሪው በእነዚህ በያዘባቸው 4 ዓመታት ከ100 ሺህ ብር ያነሰ ጥቅም ቢያገኝ፣ ለምሳሌ 80 ሺህ ብር ቢያገኝ የጎደለውን ወይም ልዩነቱን 20 ሺህ ብር እንዲሞላለት ከውላቸው ጊዜ በላይ ማለትም ከ4 ዓመት በላይ ተበዳሪው የውል ጊዜውን እንዲያራዝምለት መጠየቅ ወይም የተበዳሪው ሌላ ንብረት መያዝ ይችላል ወይ ብለን ስንጠይቅ የአዋጁ አንቀጽ 15 ንዑስ አንቀጽ 9 እንደሚመልስልን መሬቱን በውሉ ከተቀመጠ ጊዜ ገደብ በላይ ለመያዝ ወይም የተበዳሪውን ሌላ ንብረት በመያዝ ለዕዳ ማስፈጸሚያ መዋል አይቻልም። ስምንተኛ የብድር ዋስትና ፎርምን በተመለከተ ደግሞ አንደኛ በጽሁፍ መደረግ አለበት። ሁለተኛ መሬቱ በሚገኝበት ወረዳ ወይም ከተማ መሬት ጽሕፈት ቤት ወይም መምሪያ ቀርቦ መረጋገጥና መመዝገብ አለበት። ይህ ካልሆነ ውጤቱ ምን እንደሚሆን አዋጁ በግልጽ ነው የሚመልሰው። ውጤቱም በጽሁፍ ያልተደረገ ያልተረጋገጠና ያልተመዘገበ ውል እንዳልተደረገ ይቆጠራል። ዘጠነኛና የመጨረሻው በአበዳሪውና በተበዳሪው መካከል የዋስትና መሬቱን የመጠቀም መብት በተመለከተ አለመግባባት ካለ አንደኛ በእርቅ ማለቅ አለበት። ይህ ካልሆነ ደግሞ ሁለተኛው አማራጭ ስልጣን ባለው ፍርድ ቤት ቀርቦ መወሰን አለበት። የተከበራችሁ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር። የዛሬው ፕሮግራማችንን በዚሁ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለው ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዚሁ ቋጫለሁ። አመሰግናለሁ። ቻው።